ከቤተክርስቲያን እየተመለስኩ ያለ ለቁርስ ፍርፍር መስራት እንደምፈልግ አሰብኩና ሱቅ ሄጄ ቲማቲም እና በሶ ቢላ ገዛሁ። ቲማቲም ለመግዛት ብቻ ነበር ያሰብኩት፣ ግን የበሶ ቢላው ሽታ በጣም ነበረ ደስ የሚለው። ስለዚህ እነዚህ ሁለት ነገሮች ገዝቼ ወደ ቤት ተመልሼ ፍርፍር ሰራ። የተጠቀምኳቸው ነገሮች ቀይ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ፣ በሶ ቢላ እና በርበሬ። ያለፈው ጊዜ ሽንኩርት መፍጫ እንደገዛው ነግሬያችሁ ነበረ እና ዛሬ ለመጀመሪያ ጊዜ ተጠቀምኩት። ሚጢጤ እናት አንድ ሽንኩርት በሙሉ በቃ በግዷ ነው ያከተተችው፣ ግን ደስ ይላል። በደንብ አርጋ ነው የፈጨችልኝ። ቲማቲሙንም በኋላ በዚሁ መፍጫ ነው የምፈጨው። ነጭ ሽንኩርቱን በእጅ ያደቀኩት። ዝንጅብል የሆነ ሰው ኮሜንት ላይ በሻይ ማንኪያ መላጥ ሞክሪ ብለውኝ ነበረና ዛሬ ሞከርኩት። በጣም ቀላል ነው፣ ደስ ይላል። ከዛ ለመጨረሻ ቃሪያን ከተፍ ወደ ማብሰል ነው የቀጠልኩት። ብረት ድስቴን ጥጄ የተፈጨውን ሽንኩርትና ዘይት ጨምሬ አቁላላሁት። ነጭ ሽንኩርትና ዝንጅብሉንም ጨምሬ ትንሽ ካበሰልኩ በኋላ በርበሬ ጨመርኩ። እሱንም እንደገና በደንብ አድርጌ አቁላላሁትና የተፈጨ ቲማቲም ጨመርኩ። ከዛ ጨውና በሶ ቢላ ጨምሬ ውሃ ከልሼ እንዲንተከተክ ተውኩት። የበሶ ቢላው ሽታ ቤቴን እንዴት ደስ እንዲል እንዳደረገው። ከዛ ድርቆሽ ነው የተጠቀምኩት ለማፈርፈር። ቃሪያውን ከላይ ጨምሬ ከዛ በኋላ በቃ ሳህን ላይ አድርጌ ለቁርስ በላሁት። በጣም ነበረ የሚጣፍጠው። በሶ ቢላው በጣም ቆንጆ ነው ያደረገው፣ ሞክሩት።